የቤታችንን ደስታ ብቻ ሳይሆን የሁላችንንም እጣ ፋንታ ቀየረው። አባቴ ከሞተ በኋላ ጊዜያት ነጎዱ። ታላላቅ ወንድሞቼና እህቶቼ በየተራ እያገቡ የራሳቸውን ህይወት እያመቻቹ ያንን ትልቅ ቤት እየለቀቁ ወጡ። አባቴ ጥሎልን የሄደው ሀብትና ንብረት ቢኖርም የቤቱ ቅስም ተሰበረ። በመጨረሻም እኔና እናቴ ብቻ በዚያ ግዙፍ ቤት ውስጥ ቀረን። ነገር ግን የነበረው ሰላም ብዙም አልዘለቀም። እናቴ የብቸኝነት ህይወት በጣም ከበዳት መሰል ሌላ ባል ለማግባት ወሰነች። እናቴ ሁለተኛ ባል ወደ ቤታችን አስገባች። የእናቴ ሁለተኛ ባል ወደ ቤታችን ሲገባ ያ ዲስኮር የነበረው የሀብታም ቤታችን ድምቀትና ደስታ ባንዴ ወደ ጨለማ ተቀየረ። እናቴ ሁለተኛ ባል አገባች። ነገር ግን ያገባችው ሰው ብቻውን አልነበረም። እሱም እንደ እናቴ የትዳር አጋሩን በሞት ከተለየችው በኋላ የራሱን ሀብትና ልጆች ሰብስቦ ነው ወደኛ ቤት የመጣው። በውጭ ለሚያየን ሰው ሁለት ሀብታምና ልጆች ያሏቸው ቤተሰብ ተዋህደው ትልቅ የተሟላ ቤተሰብ የሆንን ይመስል ነበር። አዲሱ የሀብትና የልጆች መደበላለቅ ለቤታችን አዲስ ድምቀት ያመጣ ቢመስልም ከበስተጀርባው ግን ትልቅ ክፍተትና ቅናት እየነገሰ መጣ። የእናቴ አዲሱ ባል ወይም የእንጀራ አባቴ የገዛ ልጆቹን ከኔ አስበልጦ መንከባከብና ማየት ጀመረ። እኔ በራሴ አባት ቤት ውስጥ በራሴ አባት ሀብትና ንብረት መካከል እንደ ሁለተኛ ዜጋና እንደ ባዳ መቆጠር ጀመርኩ። ከዚህ ቀድሞ የነበሩኝ ታላላቅ ወንድሞቼና እህቶቼ አግብተው የወጡ በመሆናቸው በዚያ ግዙፍ ቤት ውስጥ ከእናቴ አዲስ ባል ወይም ከእንጀራ እናቴ ጋር የምፋጠጠው እኔ ብቻ ነበርኩ። እናቴም በትዳሯ ሰላምን ለመፍጠር ስትል እኔ ላይ የሚደርሰውን በደልና ግፍ እያየች እንዳላየች ማለፉን መረጠች። የአባቴ ትልቅ ቤትና ሀብት የደስታ የምንጭ መሆኑ ቀርቶ ለኔ የብቸኝነትና የቃጠሎ ቦታ እየሆነ መጣ። እናቴ ባል መጀመሪያ አካባቢ ልጆቹን ይዞ ወደኛ ቤት ሲመጣ በጣም ጥሩ ሰው ይመስል ነበር። ለኔም ሆነ ለእናቴ መልካም አባትና አሳቢ የትዳር አጋር መሰለን። ቤታችን በደስታና በሙቀት የተሞላም ይመስል ነበር መጀመሪያ አካባቢ። ነገር ግን ያ መልካምነቱና የውሸት ማስመሰሉ ነበር ብዙም ሳይቆይ ማንነቱ ጭምብሉን ገፎ ፊት ለፊታችን ቆመ። አንድ ቀን እናቴን ማመን በሚከብድ ሁኔታ ማሳመን ጀመረ። የእናንተ ቤት በጣም ትልቅ ነው፣ ይህንን ቤት ሽጠን ወደ እኔ ቤት ብንኖር ይሻላል የሚል ሐሳብ አቀረበላት። እናቴም በየዋህነት እሱን በማመኗ በሐሳቡ ተስማማች። በመጨረሻም የገዛ የአባቴ ላብና ጥረት የነበረው ያደኩበትና የአባቴ ትዝታ ያለበት ትልቁ ቤታችን ተሸጠ በእንጀራ አባቴ ምክንያት። ሙሉ ገንዘቡን ይዘን ወደ እነሱ ቤት አመራን። የአባቴን ቤት ሽጠን ወደሱ ቤት እንደገባን ግን የሰውየው ባህሪ ሙሉ በሙሉ ተቀየረ። ያ ያሳየን የነበረው ደግነት በአንዴ ጠፋ። እኛንም እንደ ባዳና እንደ ጥገኛ ማየት ጀመረ። የአባቴን ቤት ሽጠን ወደሱ ቤት ከገባንበት ቀን ጀምሮ የሰውየው ትክክለኛ ማንነቱ የለበሰው ደግነት ጭንብል ተገፈፈ። ከዚያ ቀን ጀምሮ እናቴ በዚያ ቤት ውስጥ እንደ ሚስት ሳይሆን እንደ ሰራተኛ መታየት ጀመረች። አባቴ ጥሎልን የሄደውን ሀብትና ንብረት አሽጦ ሙሉ በሙሉ ከተቆጣጠረ በኋላ እኛ ለእሱ ባሪያና ጥገኛ ሆነን እንታየው ጀመር። በገዛ ሀገራችን በራሳችን ገንዘብ ክብራችንን አጣን። የተዋረድንና አንገታችንን ደፍተን መኖርም ጀመርን። እሱ ቤት ከገባን በኋላ ከሱ እጅ ሊያስጥለንም ሆነ ሊረዳን የሚችል ማንም አልነበረም። በጣም የሚያመው ደግሞ የታላላቅ ወንድሞችና እህቶች ምላሽ ነበር። እርዳታቸውን ፈልገን ስንደውልላቸው እሰይ ደግ አደረጋችሁ፣ አንቺ በገዛ እጅሽ ያመጣሽው መዘዝ ነው፣ እኛ አያገባንም ብለው እናቴንም እኔንም ጨክነው አገለሉን። ምክንያቱም አባቴ ከሞተ በኋላ እኔና እናቴ እዛ ቤት ውስጥ ስንኖር እናቴ በብቸኝነት እንድትኖር ነው እንጂ ሌላ የእንጀራ አባት ወይም ደግሞ ሌላ ባል እንድታገባ ታላላቅ ወንድሞቼና እህቶቼ ፍቃደኛ አልነበሩም። እናቴ በገዛ ፍቃዷና በገዛ ውሳኔዋ ነበር ያንን አዲሱን ባል እንድታገባ የወሰነችው። በዚያ ምክንያት ታላላቅ ወንድሞቼና እህቶቼ አኩርፈው አግልለውናል። እኛንም ሊረዱንም ሆነ ሊጠይቁን ፍቃድ አልነበራቸውም። በትልቅ ሀብትና ድሎት ውስጥ የተወለድኩት እኔ ዛሬ ከእናቴ ጋር በሰው ቤት ውስጥ ያለ ጠያቂና ያለ ተቆርቋሪ ስቃይን እየተጋፈጥኩ መኖር ጀመርኩ። የእናቴ ባል ቀድሞውኑ ከአባቴ ጋር በቀልና ጥላቻ ያለበት ይመስል ነበር። በእኛ ላይ የሚያሳየው ጨካኝነት ከቀን ወደ ቀን እየባሰ መጣ። እኔንም ቢሆን በጣም ያሰቃየኝ ነበር። ፊት ለፊቱ ቁጭ ብዬ ምግብ ራሱ መብላት እንኳን አልችልም ነበር። ካየኝ አይኑ ይቀላል፣ ይፎክራል። ስለዚህ ሁልጊዜ ተደብቄ ነበር ምግብ ራሱ ምበላው። ትንሽ እንኳን ስራ ፈትቼ ከተቀመጥኩ ድንጋይም ሆነ እንጨትም ጫማም ሆነ ያገኘውን ነገር ሁሉ ፊት ለፊቱ አንስቶ ይጭንብኝ ነበር። ሁሌ ጩኸት፣ ሁሌ ስቃይ። ገና በለጋ እድሜ ቆሽሼና ደክሜ እንድኖር ተፈረደብኝ።
እናቴማ በዛ ቤት ውስጥ የእሱና የልጆቹ ሙሉ ሰራተኛ ሆነች። ያለ እረፍት ትደክማለች። እሱ ግን ሁልጊዜ ይሰድባታል፣ ያንቋሽሻታል። ነገር ግን በስድብ ብቻ አላቆምም። በኋላ ላይ ጭራሽ እጁን ማንሳትና መማታትም ጀመረ። እናቴ በገዛ አባቴ ቤት እንደ ንግስት ያህል ተከብራ ስትኖር የነበረች ዛሬ በሰው እጅ ላይ ወድቃ እየተንቋሸሸችና እየተዋረደች መኖር ጀመረች። እኔ ያንን ሁሉ መከራና ውርደት እየተጋፋው በዚያ ገሃነም መሰል ቤት ውስጥ አደግኩ። በቃኝ፣ ከዚህ ስቃይ መገላገል አለብኝ ብዬ በወሰንኩ ጊዜ ከዛ አስፈሪ ህይወትና ከሱ እጅ ለማምለጥም ወሰንኩኝ። ከዚያ ገሃነም የመሰለ ቤት ውስጥ ለማምለጥ ስል ብቻ ያገባሁት ትዳር ፈጽሞ ያላሰብኩትን ሰላም ሊሰጠኝ አልቻለም። እኔ እኮ ያገባሁት አዲስ ህይወት መስርቼ ደስተኛ ለመሆን ወይም ትዳር ፈልጌ አልነበረም። ፍላጎቴ በሙሉ ከእናቴ ወይም ከእንጀራ አባቴ ከአዲሱ ባሏ ፊት ለፊት ለመሰወር ስል ብቻ ነበር። ነገር ግን ህይወት ሌላ መራራ ይዛብኝ መጣች። ያገባሁት ባሌም ቢሆን ከእናቴ ባል ወይም ከእንጀራ አባቴ በምንም የማይተናነስ ጨካኝ አረመኔ ሆነብኝ። ከአንዱ ስቃይ አመልጣለሁ ብዬ ወደ ሌላኛው የበለጠ ስቃይ ጉድጓድ ውስጥ ገባሁ። በየቀኑ ይሰድበኛል። ሞራሌን ዝቅ እያደረገም ቀኑ የስድብና የንቀት የድብደባ ህይወት እኔም ዘንድ ቀጠለ። በዚያ ላይ ደግሞ የራሴ ህመምና ስቃይ ሳያንሰኝ ሌትም ሆነ ከቀን የእናቴ ህይወት በጣም ያሳስበኛል። ያ የተረገመ ጨካኝ አረመኔ የእንጀራ አባት ወይም ደግሞ አዲሱ ባሏ ምን አድርጓት ይሆን? የተረገሙ እነዛ ጭራቅ የሆኑ ልጆችስ ምን አደረጓት ይሆን? ዛሬ መቷት ይሆን? ዛሬ ምን አድርገዋት ይሆን እያልኩኝ የእናቴ ስቃይ እና የእናቴ መከራ በየቀኑ ልቤን ያደማው ጀመር። በዛ በሰውየው ቤት ውስጥ እናቴ እሱንና የራሱ ልጆች እያደጉና እየኖሩ በሄዱ ቁጥር የእናቴ ስቃይ ከቀን ወደ ቀን በከባድ ሁኔታ እየጨመረ መጣ። ልትሸከመው በማትችለው ደረጃ ሰውየው እናቴን እንደ አህያ ሌትም ቀንም ያሰራታል። የልጆቹን ቆሻሻ ሙሉ በሙሉ እሷ ላይ ጭኖ እሷ ደግሞ ለኔ ስትል እኔን አስባና ተጨንቃ ያንን ሁሉ ውርደት ዝም ብላ ኑራ ነበር። የእናቴ ሰውነት ከቀን ወደ ቀን እየረገፈ ፊቷን በሐዘንና በድብደባ መልክ እየጠቆረ መጣ። አልፎ አልፎም ተደብቄ ልጠይቃት ሲሄድ እናቴ በስብራት ውስጥ ሆና አልቅሳ የምትጸልየው ጸሎትና የምታፈሰው የደም እንባ አያለሁ። አምላኬ ሆይ እስከ መቼ ነው ይሄ መከራ የሚቀጥለው? የትኛው በደሌ ነው እንዲህ የሚያስከፍለኝ? እያለች ሌሊቱን ሙሉ በጩኸትና በጸሎት እያለቀሰች ታድራለች። ይሁን እንጂ ከእለታት አንድ ቀን የእናቴ ያ ሁሉ አመታት ያፈሰሰችው እንባ፣ ያ ሁሉ ላብና ያ ሁሉ መራራ ጩኸትና ጸሎት ወደ ፈጣሪ ዘንድ የደረሰ ይመስላል። የሰማይ አምላክ የዋሃን እናቴን በደልና ስቃይ ሰማ። በመጨረሻም አንድ ቀን የእናቴ ባል ወይም ደግሞ የእንጀራ አባቴ ለንግድ ወደ ራቅ ያለ ከተማ ሄደ። የሄደበት ቦታም ስራውን ጨርሶ ወደ ቤት ለመመለስ ምሽት መንገድ ጀመረ። በዚያች ምሽት ግን ሰማዩ የተቀደደ እስኪመስል ድረስ በጣም አስፈሪና ትልቅ ዶፍ ዝናብ መጣል ጀመረ። መንገዶቹ ሙሉ በሙሉ በጎርፍ ተሸፈኑ። ሰውየው በዚያ ጨለማና አውሎ ንፋስ ውስጥ በጎርፍ የተሞላ መንገድ ሊሻገር ሲል፣ ሰውየው ግን በዚያች ጨለማ ከዛ ዶፍ ዝናብና ጎርፍ ሊያመልጥ አልቻለም። እሻገራለሁ ብሎ እንደገባ ጎርፍ ይዞት ሄደ። ለቀናት ሲፈለግ ከቆየ በኋላም በመጨረሻ በአካባቢው ራቅ ባለ በሚገኝ ወንዝ ዳርቻ ላይ አስከሬኑ ተገኘ። ከተማው ላይ ይፎክር ሰውን ያሰቃይና እናቴን ያዋርድ የነበረው ያ ጨካኝ ሰውዬ በመጨረሻም በጎርፍ ተወስዶ ህይወቱ አለፈ። ሰውየው ሞት ከተሰማ በኋላ በዛ ቤት ውስጥ የነበረው ሁኔታ ሙሉ በሙሉ መቀየር ጀመረ። ሰውየው 3 ወንድ ልጆች ነበሩት። 2 ታላላቅ ልጆች ልክ እንደ አባታቸው ጭራቅ ሰይጣን እንኳን የሚቀናባቸው በሰው ስቃይ የሚደሰቱና ተንኮለኞች ወሰን የሌላቸው ነበሩ። እኔንም ሆነ እናቴን ሲያሰቃዩንና ሲያዋርዱን የኖሩት 2 ነበሩ። ታናሽየው ግን ከእነሱ ሙሉ በሙሉ የተለየ ነበር። በጣም ደግ፣ ቅን አሳቢና የእናቴንና የኔን ስቃይ አይቶ በውስጡ የሚያዝን ነበር። ግን መከላከል አይችልም። ምክንያቱም ሁለቱም ታላላቆቹ ናቸው። አባትየውም አባት ነው። ምንም ማድረግ አይችልም ነበር። የአባታቸውን አስከሬን አግኝተው ከቀበሩ ከጥቂት ወራት በኋላ ግን በዚያ ቤት ውስጥ ፈጣሪ እጁን በግልጽ ማሳረፍ ጀመረ። የመጀመሪያው ጭራቅ ልጅ በድንገት በጽኑ ታመመ። በአባቱ ቤት ውስጥ ለእናቴ ሲያሳያት የነበረውን ጭካኔ የሚያስታውሰው መራራ ስቃይ ሲሰቃይ ቆይቶ ወዲያውኑ ህይወቱ አለፈ። ሁለተኛው ጭራቁ ልጅ ደግሞ አባቱና ወንድሙ በመሞታቸው ሊረጋጋ አልቻለም። ይባስ ብሎ ከሰው ጋር በተፈጠረ ጸብ የሰውን ህይወት አጠፋ። ፖሊስም ይዞት ፍርድ ቤት ቀረበና እድሜ ልክ እስራት ተፈርዶበት ወደ ወህኒ ቤት ተወረወረ። ለአመታት በእኛ ላይ ሲፈጽሙት የነበረው ግፍና በደል በእንዲህ አይነት አስፈሪ መንገድ ወደ ራሳቸው ህይወት ተመለሱ። ህይወት የቀረው ያ አንዱ ደግ ልጅ ግን አግብቶ የራሱን ህይወት መሰረተ። እሱም ቢሆን የወንድሞቹንና የአባቱን መጥፎ መጨረሻ አይቶ ይበልጥ እየተማረ ይመስላል። አግብቶ ትዳር ከመመስረቱ በፊትም ለአመታት እናቴ የተቀበለችውን ስቃይና ፈጣሪ ያሳየውን ተአምር በማሰብ የአባቱን ሀብት ንብረት በትክክል አካፈላት። ግማሹን ሀብት ለራሱ ወስዶ ግማሹን ደግሞ ለእናቴ ሰጣት፣ ከቤቱም ጭምር።
ያ ሁሉ መከራ ስቃይና ውርደት ካለፈ በኋላ እናቴ ብቻዋን በዛ ትልቅ ቤት ውስጥ መኖር ጀመረች። እኔም ቢሆን ከዛ ጨካኝና ጭራቅ የእንጀራ አባቴ ፊት ለማምለጥ ስል ብቻ ሳላስበው የባሰ ገሃነም ውስጥ ገብቼ ነበር። ያገባሁት ባል ይሰጠኛል ያሰብኩትን ሰላምና ከለላ አልነበረም። ይባስ ብሎ በየቀኑ የሚያደርስብኝ ስቃይ፣ ድብደባና ውርደት ሌላው ህይወቴ መራራ ገጽታ ሆኖ ቆየ። ነገር ግን አምላኬ በዛ ገሃነም መሰል ትዳር ውስጥ እንኳ ቢሆንም ተአምሩን አላጣሁም። ፈጣሪ ባረከኝ። 2 ህፃናት ልጆችንም ወለድኩኝ። በመጨረሻም ያንን ሁሉ ግፍና በደል መሸከም ሲያቅተኝ ለልጆቼና ለራሴ ሰላም ስል ያንን የስቃይ ትዳሬን በፍች አጠቃለልኩት። ሁለቱን ልጆቼን ደግፌ ከአመታት ውጣ ውረድና ስቃይ ጉዞ በኋላ በመጨረሻም ወደ እውነተኛ መሸሸጊያ ወደ እናቴ ቤት ተመለስኩ። እናቴም በደስታ እንባ ተቀበለችኝ። ሁሉ ጨለማ ዘመን አልፎ በአባቴ ቤት ቦታ ላይ ፈጣሪ በሰጠን በዚህ ሰፊና ታላቅ ግዙፍ ቤት ውስጥ እኔና እናቴ ከልጆቼ ጋር በሰላም መኖር ጀመርን። ከስንት አስፈሪ ስቃይ ውርደትና መከራ በኋላ አሁን በሙሉ ሰላም እናቴን እየጦርኩ ልጆቼን በፍቅርና በደስታ እያሳደግኩ እኖራለሁ። ፈጣሪ ያሳየን ተአምር የሰጠን ሰላም ከማንኛውም ሀብት በላይ ሆኖልናል። ፈጣሪ የዋሆችን እንባና ጩኸት መቼም አይረሳም። በግፍና በትዕቢት የቆሙ ሰዎች መጨረሻቸው የከፋ ነው። በእውነት በትዕግስት ላይ ጽኑ፣ ደግሞ በመጨረሻ በሰላም ታርፋላችሁ። ፈጣሪ ሁላችንን ከእንደዚህ አይነት እባብና ተንኮለኛ ሰዎች ይጠብቀን። ዛሬ ይዤላችሁ የመጣሁት የህይወት ታሪክ ይሄንን ይመስል ነበረ። ቀጣይ በሌላ አስተማሪ በሆነ ታሪክ እስከምንገናኝ ድረስ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁ ያስፈልገኛል። ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። እናንተ ብትሆኑ በእንደዚህ አይነት ውስጥ ስታሳልፉ ምን ማድረግ ትችሉ ነበር? የእናንተ እናት ብትሆንስ በስተመጨረሻ በመጦሪያዋ ጊዜ ሌላ ባላግብታ ይሄ ሁሉ ስቃይና ውርጅብኝ የመጣው የእናንተ እናት ብትሆን ምን ታደርጉ ነበረ? ልክ እንደ ታላላቅ ወንድሞችና እህቶቹ እንዳደረጉት እናታቸውን ታገሉ ነበር ወይስ ደግሞ እንዳታገባ ወይስ ደግሞ እንዳታገባ በጉልበት ተከለክሉ ነበር? ምን ታደርጉ ነበር የሚለውን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የእናንተ ድጋፍ ያስፈልገኛል። በያላችሁበት ሰላማችሁ ይብዛልኝ።